አንተ ነው እኮ የጠፋኸኝ የሞትከው አንተ ሙታል ብዬ እኮ ነው ብላ መላጣዋን አሳየችው ማለት ነው። ለመሆኑ የሰው ልጅ ክፋት ዳርቻው የት ድረስ ነው? ፍቅር፣ ታማኝነትና የአንድን የዋህ ሴት ህይወት ለ16 ዓመታት በቁም ማቃጠል ከዚያም አልፎ የአንድን ንጹህ ልጅ መጻኢ ዕድል ማጨለምስ የትኛው የጭካኔ ጥግ ይመነጫል? ሰሞኑን በኢንተርኔት ገጾች ላይ ሁላችንንም እያስለቀሰ ስላለው መጨረሻው መገመት ስለማይቻለው የንቁ ፖድካስት እውነተኛ ታሪክ እናወራለን። ይህ ታሪክ የዘመናችን ፍቅር እስከ መቃብር ሊባል የሚችል ታሪክ ነው። ነገር ግን በክፋት የተጻፈ እውነተኛ ፍቅር። ሰላም ጤና ይስጥልን። ዮርዳኖስ ዘውድ ነኝ። ቪዥነሪ ቻናል ወቅታዊና አነጋጋሪ ቪዲዮዎችን በሚያስገርም አተራረክ ለውድ ተመልካቾቻችን ጆሮ የምናደርስበት መድረክ፣ አስደናቂ ታሪኮችን በሚያስደንቅ አተራረክ በየጊዜው እንዲደርሷችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የጎንደር ተወላጅ ነች። ሰሜን ጎንደር መሀል ቀበሌ 3 ነው ተወልዳ ያደገችው። ታሪካችን የሚጀምረው ከጥንታዊቷና ከታሪካዊቷ የጎንደር ከተማ ነው። አንዲት የዋህ ልጅ ለአቅመ ሔዋን ስትደርስ ከአዲስ አበባ ለመጣ የሥራ ሰው ልቧን ትሰጣለች። ትዳር ተመስርቶ ወደ መዲናዋ አዲስ አበባ መጡ። ነገር ግን ለ2 ዓመታት ያህል ልጅ አልወለዱም ነበር። ባልየው የራሳችን ቤት ሳይኖረን በቤት ኪራይ ልጅ መውለድ የለብንም፣ እኔ ወደ ሁመራ ሄጄ ሰርች እመልሳለሁ ብሎ ሚስቱን ጥሏት ይወጣል። ለሚስቱ የሚሆን ቀለብና ደብዳቤ በጓደኛው በኩል በየጊዜው ይልካል። ሁሉ ነገር እውነተኛ ይመስላል። በስተጀርባ ግን ሌላ ጥቁር ሴራ እየተሸረበ ነበር። ባለታሪኳ ሳታውቀው የ7 ወር ነፍሰ ጡር መሆኗን ስታውቅ ደስታዋን ለባሏ ጓደኛ ሚስት ልታበስር ትሄዳለች። ነገር ግን የሰማችው እውነታ መሬት የሚከፍት ነበር። ባሌ ከቤት ወጥቶ አያውቅም፣ ሁመራ የሚባል ሀገር ሄዶ አያውቅም ትላታለች። ይህ ማለት ባልየው አዲስ አበባ ውስጥ ሌላ ህይወት እየኖረ ይህችን የዋህ ባለ ታሪክ ግን በሰው እጅ ብር እየላከ አታሏታል ማለት ነው። ጉዱ በዚህ አላበቃም። ሴራው እንዳይጋለጥበት የፈጠረው ድራማ የሰይጣን መጽሐፍ የሚያስንቅ ታሪክ ነበር። ሌሊት ላይ ቤት ተንኳኳ። 4 ሰዎች እኩለ ሌሊት በር አንኳኩተው ባልሽ በረሃ ላይ ሞተ አሏት። አስቡት፣ የ7 ወር ነፍሰ ጡር ሴት በድንጋጤ ራሷን ስታ ወደቀች። ከሆስፒታል ወጥታ የሐዘን ልብስ ለብሳ ፀጉሯን ተላጭታ ለ16 ዓመታት ያህል ሙሉ ጥቁር ልብስ ለበሰች። በልቅሶ በሰው ቤት አሻሮ እየቆላችና የሰው ቤት ጽዳት እየሰራች ልጇን አሳደገች። መቃብሩን እንኳን እንዳታይ ተደርጋ በቁም የተቀበረች ምስኪን ናት። አንተ ነው እኮ የጠፋኸኝ የሞትከው። ጊዜው ነጎደ። ልጇ 16 ዓመት ሞላት። ታሪክ ራሱን የሚደግምበት፣ እውነት ከመቃብር የምትወጣበት ቀን ደረሰ። ባለ ታሪካችን ፒያሳ አካባቢ በጽዳት ተቀጥራ ውል ልትፈርም ወደ ዋናው ቢሮ ስትገባ በአይኗ ያየችውን ማመን አልቻለችም። 16 ዓመታት በፊት ሞቷል ተብሎ ያለቀሰችለት፣ ጥቁር የለበሰችለት፣ የወለደችለት ባሏ በክብር ወንበር ላይ ቁጭ ብሏል። ደንግጣ ወደቀች። ያየችውን ማመን አቃታት። ስትነቃ እኔ እኮ ሚስት ነኝ፣ ጥቁር ለብሼ ያሳደግኳት ያንተ ልጅ እኮ አለች ብላ እግሩ ስር ወደቀች። የሰውየው ምላሽ ግን ከደረጃ ገፍትሮ በጭካኔ ጣላት። ይህ አልበቃ ሲለው ሽጉጥ አውጥቶ የአዲስቷ ሚስቴ መምጫ ደርሷል፣ ጥፊ ከዚህ ብሎ አባረራት። ውድ ተመልካቾቼ፣ ይህ ፍጹም የሰው ልጅ ጨካኝነት መጨረሻ ነው። እናትየው ካጋጠማት አስገራሚ ክደት የተነሳ መርዝ ጠጣች። 6 ወር የሆስፒታል ስቃይ በኋላ ግን ህይወቷ ተረፈ። ባለታሪኳ
ልጇ ማደጓን ስታረጋግጥ ይህንን ዓለም ተጸይፋ ወደ ዝቋላ አቦ ገዳም በመሄድ መነነች፣ መነኮሰች። ነገር ግን ታሪኩ በዚህ አላበቃም። የዚህ ክፉ አባትና የዚህ አስከፊ ሴራ ሰለባ የሆነችው ያቺ የ16 ዓመት ልጅ በንቁ ፖድካስት ላይ የምናያት ልጅ ናት። የእናትና የአባት ስህተት ወይም የአንድ ወገን ፍጹም ጨካኝነት ለልጅ አልፎም ለሀገር ስቃይ የሚሆንበት አጋጣሚ እዚህ ጋር ነው። ልጅቷ በእናትና አባቷ ታሪክ ምክንያት ተስፋ አጣች። መጠጣትና መቃም ጀመረች። ህይወት አስጠላት። ምክንያቱም መድረሻ አጣች። ማንም የላትም። እውነትና ፍቅር የሌለበት ዓለም ስለመሰላት ራሷን ጠላች። ይህ ታሪክ የሚያስተምረን ትልቁም ነገር አለ። በዳይ በጊዜ ሂደት ዋጋ መክፈሉ አይቀሬ ነው። የሰውየው ስምና ዝና ዛሬ ላይ ቢኖርም የዚህች ምስኪን እናት እንባና የዚህች ተስፋ የቆረጠች ልጅ ህይወት ግን በፍጹም ዝም አይልም። እውነተኛ ፍቅር እስከ መቃብር ነው የምንለው ለበጎ ነገር ነው። ክፋት ግን የትውልድ መርዝ ነው። ለዚህች ልጅ ሁላችንም መድረስ አለብን። ካለፈው ታሪክ ወጥታ የራሷን ህይወት መምራት እንድትችል ማህበረሰባችን መርዳትና መደገፍ አለበት። እናንተስ በዚህ አስደንጋጭ ታሪክ ላይ ያላችሁ እይታ ምንድን ነው? ክፋት እስከዚህ ድረስ ይሄዳል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት አጋሩኝ። ዮርዳኖስ ዘውዱ ነበርኩ። በሚቀጥለው አስገራሚና አስደናቂ ቪዲዮ እስክንገናኝ የራሳችሁን ታሪክ በበጎነት መሩት። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሰላም።